አንዳንድ ሰዎች ትምህርት የእውቀት ደረጃ ሰውን ይገልጸዋል ብለው ያስባሉ፣ ነገር ግን ያ እውነት አይደለም። ሰው የሚገለጸው በመልካም ምግባሩ ነው። አንዳንድ ሰዎች ሀብት ደስታን ያመጣል ብለው ያስባሉ፣ ግን ያ ትክክል አይደለም። እውነተኛ ደስታ የሚገኘው የተሰጠህን በማመስገን የተሻለ ሕይወት ለመገንባት ባለው ጥረት ውስጥ ነው። አንዳንድ ሰዎች ውበት ለአክብሮት ዋስትና ይሰጣል ብለው ያስባሉ፣ ግን ያ እውነት አይደለም። እውነተኛ አክብሮት የሚገኘው በድርጊት ነው። አንዳንድ ሰዎች ዝና ሙሉነትን ያመጣል ብለው ያስባሉ፣ ግን ያ ትክክል አይደለም። እውነተኛ ፍጻሜ የሚመጣው ከዓላማ ነው። አንዳንድ ሰዎች ኃይል ሰላም ይሰጣል ብለው ያስባሉ፣ ነገር ግን ይህ እውነት አይደለም። ሰላም የሚመጣው ከውስጥ ነው። አንዳንድ ሰዎች መጮክ ጠንካራ መሆን ማለት ነው ብለው ያስባሉ፣ ግን ያ ትክክል አይደለም። እውነተኛ ጥንካሬ በእርጋታ ውስጥ ነው። አንዳንድ ሰዎች ተወዳጅነት ዋጋ እንደሚሰጥ ያስባሉ፣ ግን ያ እውነት አይደለም። ዋጋችን ቀድሞውኑ በውስጣችን ውስጥ ነው። አንዳንድ ሰዎች ብዙ ጓደኞች ማፍራት ማለት ተወዳጅነት እንዳላቸው ማረጋገጫ ያደርጉታል፣ ግን ያ እውነት አይደለም። ፍቅር በታማኝነት ይታያል። አንዳንድ ሰዎች እብሪተኝነት በራስ መተማመንን ያሳያል ይላሉ፣ ግን ያ እውነት አይደለም። እውነተኛ በራስ መተማመን ትሑት መሆን ነው። አንዳንድ ሰዎች ገንዘብ ሁሉንም ነገር ማስተካከል ይችላል ብለው ያስባሉ፣ ግን ያ ትክክል አይደለም። አንዳንድ ነገሮች ጥበብን ይፈልጋሉ። አንዳንድ ሰዎች በሥራ መጠመድ ምርታማ መሆን ማለት ነው ብለው ያስባሉ፣ ግን ያ እውነት አይደለም። ምርታማነት ስለ ውጤት ነው። አንዳንድ ሰዎች በቀል ደስታን ያመጣል ብለው ያስባሉ፣ ግን ያ እውነት አይደለም። ይቅርታ እውነተኛ ፈውስ ያመጣል። አንዳንድ ሰዎች ስኬት በአንድ ጀንበር ይመጣል ብለው ያስባሉ፣ ግን ያ ትክክል አይደለም። ስኬት በትዕግሥት ይገነባል። አንዳንድ ሰዎች ዝምታ ድክመት ማለት ነው ብለው ያስባሉ፣ ነገር ግን ይህ እውነት አይደለም። ዝምታ ብዙውን ጊዜ ጥበብ ማለት ነው። አንዳንድ ሰዎች አቋራጭ መንገዶችን መውሰድ ለስኬት ዋስትና ይሆናል ብለው ያስባሉ፣ ነገር ግን ያ ትክክል አይደለም። እውነተኛ ስኬት ጠንካራ መሠረት ያስፈልገዋል። አንዳንድ ሰዎች ፍጹምነትና ሊደረስበት የሚችል ነው ብለው ያስባሉ፣ ግን ያ እውነት አይደለም። ቀጣይነት ያለው እድገት ከፍጽምና ይሻላል። አንዳንድ ሰዎች ትችት ጥላቻ ነው ብለው ያስባሉ፣ ግን ያ እውነት አይደለም። ለመሻሻል መሳሪያ ሊሆን ይችላል። አንዳንድ ሰዎች ጮክ ያሉ ድምጾች ክርክርን እንደሚያሸንፉ ያስባሉ፣ ግን ያ እውነት አይደለም። ጥበብ ጦርነትን ያሸንፋል። አንዳንድ ሰዎች ቁጥጥር ከአመራር እኩል እንደሆነ ያስባሉ፣ ነገር ግን ይህ እውነት አይደለም። አመራር ስለ አገልግሎት ነው። አንዳንድ ሰዎች የሕይወት ተግዳሮች የውድቀት ምልክት ነው ብለው ያስባሉ፣ ግን ያ እውነት አይደለም። ፈተና የእድገት ምልክት ነው። ሕይወት ብዙውን ጊዜ በተሳሳቱ አመለካከቶች የተሞላች ናት፣ ነገር ግን እውነተኛ ጥበብ ጥልቅ እውነቶችን በመረዳት ላይ ነው። እንደ መልካም ባህሪ፣ ትዕግሥት፣ ታማኝነት እና ራስን ማወቅ ባሉ እሴቶች ስር ይቆዩ። የዓለም ጫጫታ እንዳያስታችሁ። ተወዳጅነት የጎደለው በሚመስልበት ጊዜም ሕይወትዎን በትክክለኛው መሠረት ላይ ገንቡ። በመጨረሻ እውነት፣ ወጥነት እና እውነተኛ እሴቶች ሁልጊዜ ውጤታቸው ጣፋጭ ነው። ወደፊት ቀጥሉ። በዚህ በማይተነበይ ዓለም መልካሙን እንምረጥ።